ሰላም እንዴት ናችሁ? ዛሬ የመጣሁት የሁላችንም ኢትዮጵያ ላይ ያለን ወጣቶች ምንም እንደሚያገትኝ ለመናገር ነው የመጣሁት። እናንተ የሚጠብቃችሁ ላይክ፣ ሰብስክራይብ ማድረግ እንዳታቋርጡ። አማርኛ እኮ ብዙ አይደለሁም፣ ግን ትንሽ ለመኮገር ሳቅ ምናምን አያስፈልግም። እኔ የፈለኩት ነገር ምን መሰላችሁ? እኔ ዩቲዩብ ጀምሬ ነበር በክራሩ እንደዚህ አይነት ክራር የተጫወትኩ ምናምን ቪዲዮ የለቀኩ ነበር። ከዛ ቫይራል አይወጣም ነበር። እኔም ተስፋ የቆረጥኩ ምናምን እንደዚህ ብዬ ነው የሰራሁት ያለሁት ምናምን። ይሄ የሰራሁት ባይዘው እናንተ ላይክ ሰብስክራይብ እንድታደርጉኝና የፈለኩት እና እኛ ምን መሰላችሁ እንደዛ ብለን ተስፋ የምንቆርጥበት ምክንያት ሁሉም ሰብ ከላይ ያለው ሰዎች ማለት እንደኛ ብዙ ተስፋ ቆርጦ ብዙ ለፍቶ ነው እዛ የደረሱት። አሁን ይሄ ያየን ማለት ነው ተስፋ ካንተ ጋር መነጣጠር አያስፈልግም። ራስህ በቃ አብርትተህ መስራት ነው እና ለዚህ ነው እና እዚህ ይሄ ብላችሁ ደግሞ አንድ ነገር ለመናገር ፈልጋለሁ። ምን ነው በቃ ምን ነው ያዘብኝ ያለው አሁን ቢያስ አሰብኩትና አሁን በቃ የሆነ ነገር ልናገር ፈልጋለሁ። ምን መሰላችሁ? ተስፋ አንቁረጥ። እኔ በክራር ጀምሬ ነበር። አሁን ቪዲዮ ሲያይ ደግሞ ሁሉም እዛ የደረስነው ብዙ ለፍተን ነው ምናምን ሲሉ ቪዲዮዎች ምናምን እያዩ ነበር። እኔ ግን እዛ አይደለሁም። ምክንያቱም የሆነ ነገር ስትሰራ ያንተ ልፋት ይጠይቃል። አንተ በደንብ መልፋት አለብህ። ከዛ ያንተ ውጤት ታገኛለህ። ልላችሁ ነውና እኔ በቃ ተስፋ ቆርጬ ነበርና አሁን የሰራሁት እናንተ ላይክ አድርጉት እና እናንተውን ጀምሩ። ከዛ ሁላችን ተባብረን ስራ እንጀምራለን። ከጀመርን ደግሞ አሁን ቫይራል ሊወጣ ይችላል። ይሄ ቪዲዮ የሰራሁት ያለሁት ቫይራል ሊወጣ ይችላል። አንድ ሰው አራት ሰው ምናምን ሊያዩ ይችላል፣ ላይታዩን ይችላል። እኔ ግን ያሰብኩት ምንም ይሄው እንደዛ ውጭ ለመናገር አሁን እፈልጋለሁ። ከጠዋት ደግሞ ወጥቼ ቁም ነገር እንናገር። አሁን የተናገርኩት ያለሁት አንድ የቋንቋ እጥረት አለብኝ። ሌላ ነገር ኮንፊደንት ብዙ ነገር ስትናገር ነው። ብዙ ነገር ስትናገር ያንተ ቆሻሻ ይጠፋልና ከዛ ንጹህ ነገር ታወጣለህ። ገብታችኋል? እኔ አሁን የተናገርኩት ስህተት ቢኖረው ይሄ ሰው ይስቅብኛል። ታውቃላችሁ? እናንተ ሰብ ይሰድብኛል ይችላል። ግና እኔ ማለት ነው ይሄ ከሰደባችሁ ሌላ ጊዜ ደግሞ ምን ሊሆን ይችላል መሰላችሁ? እኔ በቃ ይሄ ጥሩ አሁን ጥሩ የሰራሁት ያለሁት በባለፈው መጥፎ ቪዲዮ ሰርቼ ነበር። ከዛ የሚበልጥ ነገር የለም ብዬ ትባት ድፍረት እያደረጉ ከዛ መስራት ይጀምራሉ። ታውቃላችሁ? እና አሁን መጀመሪያ ያለብን ተስፋ አንቁረጥ። በቃ ተስፋ አንቁረጥ። እንደዛ ብለኝ ነው እናቴ። አሁን ቪዲዮ የሰራሁት ይሄ የሆነ ቪዲዮ አይቼ ነበር። ሁላችንም ቪዲዮ ተስፋ ቆርጠናል ነበር ምናምን የሚሉ ሰዎች ሲያይ ነው እንደዛ የሰራሁት። እናንተ ለምን ላችሁ መስለችሁ? እኔ በክራር ምናምን የሰራሁ ነበርና ከዛ አጫጭር ቪዲዮ ስለቅቅ ከ1000 እስከ 2000 3000 ቪው የነበሩ ነበር። ከዛ እኔ ሌላ ቪዲዮ ሲፖስት ደግሞ 5 6 እስከ 20 ምናምን ቪዲዮ ሰው ያይ ነበር። ያንተ መጠበቅ ማለበት ነገር አንድ ደግሞ ልንገርህ። የሆነ ቪዲዮ ሲፖስት 1000 ሊታይ ይችላል፣ 2000 ሊታይ ይችላል። ያንተ መጠበቅ ማለበት እይታ ሳይሆን ቪዲዮ ስትሰራ በቃ እኔ እንዴት እችላለሁ መናገር እችላለሁ ነው የሚል ሀሳብ ነው የሚመጣ ማለበት። በቃ እንዴት እኔ ሲሰራለሁ እችላለሁ ሚል ሀሳብ ከመጣለህ በቃ ትችላለህ። አሁን ትሳሳታለህ
ነገ ድማ ጥሩ ነገር ትሰራለህ ማለት ነው። እንደዛ ነው ድማ አሁን ቫይራል ላይወጥ ይችላል፣ ጠዋት ደግሞ ቫይራል ይወጣል ይችላል። ታውቃላችሁ። እና ዩቲዩብ ሁላችን እንስራ። እኔ ቫይራል ሊወጣ ይችላል፣ እናንተ ግን ትወጡ ትችላላችሁ። በቤ ኮንተንት ነው እንደ ቫይራል ማይወጣ። እኔ ደግሞ አሁን መናገር አይችልም፣ ሌላ ጊዜ ደግሞ እችላለሁ በድፍረት ምናምን ማለት ነው። እና ኮንፊደንት በደንብ ያስፈልገናል። ተስፋ አንቁረጥ፣ አብረን እንስራ። ገብታችኋል? ይሄ ሌላችሁ ነውና ሌላ ነገር ደግሞ ምን ሊገድበን ይችላል? ማቴሪያል። አሁን እኔ ማቴሪያል ምባል የለም። ስልኩም የኔ ስልክ ብታዩም እንኳን ተሰብሯል። ታውቃላችሁ? ተሰብሯል ስልኬው። ግን ምን መሰላችሁ? በቃ ያንተ ኮንተንትን ይዘን መቅረብ እንጂ ማቴሪያል ሊያገድብ አልችልም። ማቴሪያል ላንተ የሚገድብ ነገር አይደለም። በቃ በራስን ተማምነህ ከሰራ ሁሉ ነገር የተሳካ ይመጣል። ማቴሪያል ለአንድ ሰው ሊያቆመው አይችልም። ያንተ ግን አለማን ለቅድም አድርገህ ከሰራ ሁሉ ነገር ሊሳካ ይችላል ለማለት ይፈልጌ ነው። ገብታችኋል? ጥሩ ነው ብለህ ማሰብ አለብህ። የሆነ ነገር ቸግሮኛል አሁን ሁለት ሰው ስላየው ጠዋት ደግሞ እንደዛ ሊቀጥላል መሰላችሁ። እንደ ቪዲዮ አሁን ስትሰራ ጋጋ እንደምትችለው ቪዲዮውን ደግሞ አሁን ሁለት የታየ ያለ አይደል? ንግግርስ ብትስተካከል ደግሞ ቪዲዮውን እየቀጠለ ይችላል ያዳ እና አሁን በዛ የነበረን አሁን ይሄ ይመስላል። አማርኛ ስለማችል እናንተ አትስቁብኝ። በቃ ተውት፣ መሰቅ ያለባችሁም ቻው።